ህዳር 5 አረፉ። አባ ዮሐኒ ገዳማቸው የወንድ ገዳም ሲሆን ሴቶች ከታች ይቀራሉ። ዋሻውን አልፈው ፍልፍል ገዳሙን ማየት አይችሉም። በተራራ ላይ ያለውን ይህ በአንድ ወቅት 58 አምደ ወርቅ የነበረውን ገዳም ውበቱ አስደናቂ ነው። ሀገረ ሰላም አባ ዮሐኒ ለቱሪስት መስህብ የሚሆን ታላቅ ገዳም ነው። ኢየሱስ ወለገሳ ገዳም ደብረ ሰላም ኢየሱስ ወለገሳ ገዳም በ1453 ዓመተ ምህረት የተገደመ በማዕከላዊ ትግራይ በቆላ ተንቤን ወረዳ ውስጥ የሚገኝ ገዳም ነው። ገዳሙ ከድንጋይ ተፈልፍሎ የተሰራ ሲሆን 36 አምዶች፣ 3 መቅደሶች፣ 3 ቅኔ ማህሌት ነበረው። የቤተ ክርስቲያኑ ጣሪያ 48 ቀስተ ደመና መሰል ቅርጾች አሉት። ከጎኑ ከ3000 ቅዱሳን በላይ የተቀበሩበት መቃብረ ቅዱሳን በመሰላል ተወጥቶ ይታያል። ይህ ገዳም ለ150 ዓመታት ተዘግቶ ነበር። 150 ዓመት ስንት ትውልድ አልፏል። ቅርሱ በጣሊያን ጊዜ የተሰረፈው የታሪካዊ ቦታ አሳዛኝ ችግር ገጥሞታል። በጣሊያን ጊዜ ከ50 በላይ ጽላቶች ተዘርፈዋል። በ1986 ዓመተ ምህረት በቄስ አብየዝጊ አማካይነት ገዳሙ ተከፈተ። በዚህ ገዳም አካባቢ የመንግስት ከፍተኛ ባለስልጣናት ለ3 ዓመታት በትግል ወቅት ተጠልለውበታል። ቦታውንም ታሪኩንም በቅርበት ያውቁታል። እዚህ ጋር ጽላቱ ወጥቶ 150 ዓመት ተዘግቶ ነበር። አዎ በቃ ወጥቶ ዝም ብሎ በረሃ እንትን ጦጣና ዝንጀሮ ቤት ሆኖ ነበር። የመንግስት ባለስልጣናት እዚህ ተቀምጠው ነበር። አዎ ተቀምጠው 1-3 ዓመት እዛ ተቀምጠው ድል ካደረጉ በኋላ ወጡ። ነብይ እግዚአብሔር ቅዱስ ዳዊት በንግስናው ወቅት እኔ በአማረ ዝግባ ቤት እየኖርኩ የእግዚአብሔር ታቦት በድንኳን እንዴት ይሆናል በማለት ቤተ መቅደስ ሊሰራ ወርቅ፣ ብር የሚያስፈልገውን ሁሉ አዘጋጀ። እግዚአብሔር ግን በልጁ በንጉሥ ሶሎሞን አማካይነት ቤተ መቅደስን አሰራ። አንደኛ ነገሥት ምዕራፍ 6 ቁጥር 1። በዚህ ገዳም ያሉት መነኮሳት አሁንም በችግር ላይ ናቸው። የድረሱልኝ ጥሪ አሰምተዋል። በአንድ በጎ አድራጊ እናት ወይዘሮ እስከዳር እገዛ የተደረገለት እንጂ እስካሁንም ይበተኑ ነበር። ቦታውን የምታውቁት ከፍተኛ የመንግስት ባለስልጣናትም ሆነ ሁላችንም ለዚህ ገዳም ልንደርስለት ግድ ይላል። ስልጣን ይሻራል፣ ሀብትም ይጠፋል፣ ሁላችንም እንሞታለን። በሚሞት ማንነታችን የማይሞት ታሪክ ልንሰራ ያስፈልጋል። ይህ ገዳም በሃይማኖታዊነቱ ብቻ ሳይሆን በታሪካዊነቱም ጭምር ትኩረት ይሰጠው እንላለን። ደብረ ሲና ማርያም ገዳም ከአዲስ አበባ 165 ኪሎ ሜትር ርቀት ላይ ዝዋይ ከተማን ያገኛሉ። አጠገቡ ባለው የዝዋይ ሐይቅ 5 ደሴቶች አሉ። በተፈጥሮ አቀማመጣቸው አንጻር በደቡብ ምዕራብ በኩል ገሊላ ተክለ ሃይማኖትና ደብረ ሲና ማርያም፣ በምስራቅ ሸዋ ሀገረ ስብከት ስር ደብረ ጽዮን ወይንም ቱሉ ጉዶ፣ ጌትሰማኒ ወይንም ፉንዱር፣ አብርሃም ወይንም ጸደቻ በአርሲ ሀገረ ስብከት ስር ናቸው። በአንድ ወቅት በትልቁ ደብረ ጽዮን ማርያም እስከ 44 ጽላት እንደነበር ይነገራል። የዚህ ዝግጅት አቅራቢ ለቀረጻ ወደ ገዳሙ በጀልባ እየሄደ በማይጠበቅበት ጊዜና ሰዓት ላይ ከፍተኛ ማዕበል ጀልባዋን አናወጣት። በመኖርና ባለመኖር መሃል እንዳለን በእግዚአብሔር ቸርነት ማዕበሉ ጸጥ አለ። ወደ ኋላ መመለስ እንደሌለብንና ቅዱስ ዳዊት ትላንት ከሞት ያስጣለኝ አምላክ ዛሬም ያስጥለኛል ያለውን አምነን ጉዟችንን ቀጠልን። ደብረ ሲና ማርያም ስንደርስ ግን በገዳሙ ውስጥ አንድም ሰው የለም። ተገኘው በዝዋይ ከተማ ዝዋይ ደሴት ላይ ነው። ከዝዋይ ከተማ ከአዲስ አበባ 165 ኪሎ ሜትር ርቀት ላይ ነው። ከከተማው ደብረ ሲና ከሚባለው ገዳም ውስጥ ነው ያለነው። ከአምስቱ ገዳማት አንዱ ነው። ነገር ግን እጅግ በጣም የሚያሳዝነው በግቢ ውስጥ ምንም አይነት ሰው የለም፣ አንድም መናኝ የለበትም። እግዚአብሔር ቸርነት ገዳሙ እየተጠበቀ ነው ያለው። ዙሪያውን ባህር ነው። ለመኖር በጣም የሚከብድ ስፍራ ነው። 2 ሴት መነኮሳይት ነበሩ። አንደኛዋ ሲሞቱ ሌላኛዋ ወጥተው ሄዱ። ሰው አልባ ገዳም። ቅጽሩ የአርጃኖ መፈንጫ ሆኗል። ገሊላ አቡነ ተክለ ሃይማኖት
ሦስት ሰው ብቻ ብለን ስንገረም የባሰ ገጠመን። በጣም ያሳዝናል። አልፎ አልፎ ከዝዋይ ካህናት መጥተው ይቀድሳሉ። መነኮሳት ከሌላ ቦታ አምጥተው ገዳሙ ቢቀና መልካም ነው እንላለን። የሚመለከተው ክፍል ያስብበት። ከዚህ ገዳም 7 ጽላት የሰረቁ ሰዎች ጽላቱም ተገኝቶ ቤተሰቦቻቸው በሙሉ እንዳለቁ አንዳንዶች ይናገራሉ። በዝዋይ ደሴት አቡነ ሲኖዳ መንክሰውበታል። በርካታ ጻድቃኖች የጸለዩበት ታሪካዊ ገዳማቶች ናቸው። በእነዚህ 5 ደሴቶች ላይ የሚከበሩት በዓላት አንደኛ ደብረ ጽዮን ማርያም ጥር 21 አስተርዮ ማርያም፣ ሁለተኛ አብርሃም ነሐሴ 28 የአብርሃም በዓል፣ ሶስተኛ ጌቴሰማኒ ህዳር 8 አርባዕቱ እንስሳ፣ አራተኛ ገሊላ ተክለ ሃይማኖት ህዳር 24 አቡነ ተክለ ሃይማኖት 25ኛው ካህነ ሰማይ የሆኑበት ቀን፣ አምስተኛ ደብረ ሲና ማርያም ህዳር 21 የጽዮን በዓል ይከበራል። በዝዋይ ከተማ የጥምቀት በዓል አከባበርን ተመለከትን። ሕዝቤን በፉጨት ተሰበሰባለሁ እንዳለ ዘካርያስ ምዕራፍ 10 ቁጥር 8 ወጣቱ ፊቱን ወደ እግዚአብሔር መልሶ ታቦት ሲወጣ በየቦታው እንደታየው አስፋልት አጥቦ ቄጤማ ጎዝጉዞ ምንጣፍ አንጥፎ አበባ በትኖ በዓላት ሲያከብሩ ተመልክተናል። በዚህ አጋጣሚ ወጣቶቹ ለቤተክርስቲያናቸው ያላቸውን ክብር በሥራ መግለጻቸው እጅግ አስደስቶናል። ትላንት ድንጋይ ይወረውር የነበረው እጅ ዛሬ ሳንቲም ሲመጸውት፣ ትላንት ሲጋራ ያጨስ የነበረው ዛሬ ዕጣን ሲሸጥ መመልከት ያኮራል። ታዲያ ቅድስት ቤተክርስቲያን እነዚህን ወንጌል ተጠምተው ሕይወት ናፍቋቸው የመጡትን ወጣቶች በፍቅር በመያዝ ማስተማርና ትኩረት መስጠት አለባት እንላለን። ነገ ለሀገርም ሆነ ለቤተክርስቲያናችን ታሪክ የሚሰሩ ወጣቶች ይሆናሉ። ወደ ቀደመው ነገራችን እንመለስና ታቦታቱ ወደ ዝዋይ ሐይቅ ሄደው እዛው ያድራሉ። ጠዋት ጸሎት ደርሶ ካህናቱ ጀልባ ላይ ወጥተው ሐይቁን ይባርካሉ። የተባረከውንም ውሃ ወይንም ጸበል ሕዝቡን ይረጩታል። ሁሉም የጸበሉን በረከት ለማግኘት ይሻማል። በቅድስት ቤተክርስቲያናችን በመላዋ ኢትዮጵያ ከጥር 10 እስከ 11 ታቦታት ከመንበረ ክብራቸው ወጥተው ምድሩን ባርከው መቅሰፍት አርቀው በክብር በእልልታ የሚመለሱበት ድንቅ የተዋህዶ የጥምቀት አከባበር ዘወትር የሚናፍቁት በዓል። አባ ሊባኖስ ገዳም ከአዲስ አበባ 590 ኪሎ ሜትር ርቀት ሐሙሲት ከተማ መግቢያ ላይ ነብር መቅደስ ውስጥ ውሃ እየጠጣ ገዳሙን የሚጠብቀውን ወንጭት ቅዱስ ሚካኤል ገዳም ፊት ለፊት ከመንገድ ዳር 30 ደቂቃ በእግር እንደሄዱ አባ ሊባኖስ ገዳምን ያገኛሉ። ሐምሌ 3 የተወለዱት የአብርሃምና የንግሥት ልጅ ሮማዊ ጻድቅ አባ ሊባኖስ ወደ አባ ጳጉሚስ በመሄድ ገዳመ ሥርዓትን፣ አስኬማ መላእክትን፣ ቅናተ ዮሐንስን ተምረው መጋቢት 21 መነኮሱ። በአምስተኛው መቶ ክፍለ ዘመን የነበሩት አባ ሊባኖስ በኤርትራ ወደ ኢትዮጵያ መጥተው በትግራይ፣ በጎንደር፣ በተለያዩ ቦታዎች አስተምረዋል። ወደ ሸዋ በመምጣት ዜጋ አመል ተቀመጡ። ስማቸው እስካሁን የሚጠራው ደብረ ሊባኖስ በቀደምትነት እሳቸው የነበሩበት ቦታ ሲሆን አምላካችን ሌላ ጻድቅ ካንተ በኋላ ይመጣል፣ ስያሜው ግን ያንተ ይሆናል ብሏቸው ወደ ሌላ ቦታ ሄዱ። ጻድቁ አቡነ ተክለ ሃይማኖት ከ600 ዓመታት በኋላ ቦታውን አቀኑት። አባ ሊባኖስ ከ7 ዓይነት በላይ ጸበል የፈለቀላቸው ሙት ያስነሱት እንደ ኤልያስ ሰማይን የለጎሙ ደግሞም ያዘነቡት እኚህ ጻድቅ ከ95 በላይ ሕንጻና ፍልፍል ቤተክርስቲያን ገዳማት አላቸው። ለኚህ ጻድቅ ቅዱስ ላሊበላም ከአንድ አለት ላይ 11 ቤተ መቅደስ ሲሰራ አንዱን ቤተ አባ ሊባኖስ ብሎ ሰይሞላቸዋል። በስማቸው በተሰራው በመታየት በዚህ ጥንታዊ ገዳም ውስጥ የቅዱስ ላሊበላ ጽላት ይገኛል። የልደት በዓል ታኅሳስ 29 ይከበራል። እንደዚሁም በቦታው ብዙ ቅርሶች ይገኛሉ። ገድለ አባ ሊባኖስ፣ መጽሐፈ ቅዳሴ፣ ሃይማኖተ አበው እንዲሁም 6 ዓይነት የተለያዩ መስቀሎች በውስጡ ይገኛሉ።